ሞት ክፉ ነው። ሳያማክር ሳያስጠነቅቅ ድንገት ከተፍ ብሎ የሚወስድ የማይጋፉት ባላጋራ። አሳዛኝ ዜና መላ ኢትዮጵያውያንን አስደንግጧል። ከጠቅላይ ሚኒስትሩ እስከ ክልል ፕሬዝደንቶች፣ ከከንቲባ እስከ ወረዳ አስተዳዳሪዎች፣ ከባለሀብት እስከ ታላላቅ የማህበረሰብ አንቂዎች፣ ከባለሀብት እስከ ነዲያን ሁሉንም ባንዴ ያስደነገጠ አስደንጋጭ መርዶ። አርቲስት፣ የሳቅ ንጉሥ፣ ታላቅ የጥበብ ፈርጥ ነፃነት ወርቅነህ ወርቅ የሆነ የጥበብ ሰው ዛሬ ላይመለስ አሸልቧል። ከቅርብ ጊዜያት ወዲህ ሰውነቱና ፊቱ ላይ በተከሰተው ለውጥ ብዙዎች ደንግጠው ብዙ ብለው ነበር። እሱም በግንባር ተገኝቶ በተለያዩ መድረኮች አይዟችሁ፣ ተረጋጉ፣ እኔ ደህና ነኝ፣ ትንሽ ህመም ነበር፣ እሱንም ከእግዚአብሔር ጋር በሕክምና እየፈታሁት ነው፣ ስለዚህ ምንም የሚያስጨንቅ የለም ብሎ ነበረ። ነገር ግን በነበር ቀረ። እነሆ ዛሬ ጥር 8 ላይመለስ አንቀላፋ። ማለዳ ነበረ። ወደ ሥራው ለመሄድ በዝግጅት ላይ ያለ በተሰማው የህመም ስሜት በመደናገጥ ከጓደኞቹ ጋር ወደ ሆስፒታል በማቅናት ላይ ሳለ በመንገድ ላይ በመባባሱ እንዲሁም ደግሞ ሕክምና እርዳታ እያተደረገለት ሳለ ሕይወቱ በማለፉ ብዙዎችን ያስደነገጠው ዜና እውን ሆኗል። ታላቅ ሐዘን። አርቲስት ነፃነት ወርቅነህ ታላቅ ሰው ነበረ። በታላላቅ መድረኮች የፏለለ ከሀገር ፍቅር ጀምሮ እስከ ዓለም ሲኒማ፣ ከመንግሥት እስከ ግል ታላላቅ ሲኒማ ቤቶች ሁሉን በሳቅ ያስፈነደቀ፣ ሁሉን በእንባ ያራጨ፣ ሁሉን ደግሞ ያዝናና የሳቅ ንጉሥ ነበር። የእኛው ነፃነት ወርቅነህ ልክ እንደ ቻርሊ ነበረ። እኛ በሥራዎቹ ስንስቅ፣ በመድረክ ላይ በሚፈጥረው ቀልድ ስንዝናና፣ ምናልባት እሱ በውስጡ ምን አይነት ዝናብ ይዞ እንደነበረ አናውቅም ነበር። ህመሙን በፈገግታ ሸፍኖ ራሱን ጭንቀት ወደ ጎን ትቶ የእኛን ጭንቀት ለማቅለል የኖረ ህልሙን ደብቆ ፈገግታውን ያካፈለን የዋህ ነፍስ ነበረ። ኮሜዲያኖች ሐኪሞች ናቸው፣ ግን ራሳቸውን ታምሜያለሁ አይሉም። ነፃነትም ህመሙን አላሳየንም፣ ግን ሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብት ይዞ ነበረ። እንደ ቻርሊ በዝናብ ውስጥ እንባውን እንደሸሸገ ሁሉ ነፃነትም ህመሙን በሳቅ ውስጥ ሸሽጎ አለፈ። ላሳቀን ሳቅ፣ ለሰጠን ደስታና ለነበረው ቅንነት ዋጋው ክብርና እረፍት ነው። ስለዚህ መልካም እረፍት ይሁንለት። ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለሙያ አጋሮቹ መጽናናትን እንመኛለን። ለመላው ኢትዮጵያውያንም እንዲያስቡት ሞት ድንገት እንደሚመጣ፣ ለዚህም ሁላችንም ዝግጁ እንድንሆን ታላቅ ማስገንዘቢያ፣ ታላቅ ማሳሰቢያ ሆኖልናል። ቸርን ሰንብት። መልካም ጊዜ